ቤተክርስቲያን የሚተላለፈውን የቴሌቪዥን ፕሮግራም አብራችሁ እንድትከታተሉ በማክበር እንጠይቃለን። እግዚአብሔር ይባርካችሁ። ጠላቶች ቢዋሹ እኔ ግን አልልም እነሱን አንዱ ኃይል ብዙ ሲሆን ጠላቶች ቢዋሹ እኔ ግን አልልም እነሱን አንዱ አቤቱ ስርዓት መጋሬ ነው ችግርነት ላይ አቤቱ አትመካሪ ነው ችግርነት ላይ የጠላቶች ቁጣ በነደደ ጊዜ ለኔ መልካም ለኔ መልካም ለኔ መልካም ለኔ መልካም የሰፊት ሲተኩር ጊዜ ሲለውጠው ለኔ መልካም ለኔ መልካም ለኔ መልካም ለኔ መልካም የሺዎች በኔ ላይ በተረሱ ሰዓት ለኔ መልካም ለኔ መልካም ለኔ መልካም ለኔ መልካም ዘመኑ ሲገፋ ቀኑ ሲጨራል ለኔ መልካም ለኔ መልካም ለኔ መልካም ለኔ መልካም አለቆች በኔ ላይ በዋሹብኝ ሰዓት ለኔ መልካም ለኔ መልካም ለኔ መልካም ለኔ መልካም ምድረ በዳ ሲሆን የሚታየው ነገር ለኔ መልካም ለኔ መልካም ለኔ መልካም ለኔ መልካም የማይነጋ መስሎ ጨለመው የጠላቴ ቁጣ ነፋታው ከፍታዬን ጌታ ሲጀምር አድርጎኛል ለጠላት ሽብር አድርጎኛል ለሰይጣን ሽብር ምክንያቱ ነኝ ለጠላት ሽብር። ሰላም ለእናንተ ይሁን ወገኖቻችን፣ እንደምን ከረማችሁ? የዛሬው ዕለት ርዕሳችን የሰላም አለቃ የሚል ይሆናል። ይህንንም ክፍል የወሰድነው ከኢሳይያስ ምዕራፍ 9 ከቁጥር 6 ላይ ያለውን ቃል በመመርኮዝ ነው። የእግዚአብሔርን ቃል አነብና አብረን ከጸለይን ወዲያ ጌታ የሚያስተምረን እንሰማለን። ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን የደገፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላም ፍጻሜ የለውም። የእግዚአብሔር ቅናት ያደርጋል። አብረን እስቲ እንጸልይ። እግዚአብሔር አምላክና አባታችን ሆይ እናመሰግናለን። ስለዚህ ጊዜ ስሙ የተባረከ ይሁን። በአንድነት ተሰብስበን ቃል እንድንሰማ እድል ስለሰጠን ተመስገን። አሁንም አንተ ቃል እንድትባረክልን፣ እንድታስተምረን፣ እንድትመራን እንጸልያለን።
ካለመሪ ቃልን ማወቅ አይቻልምና እግዚአብሔር መንፈስ ሆይ አስተምረን ምከረን ወደ ሕይወትን መንገድ ምራ ጊዜውን ሁሉ አንተ ውሰድ በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። የእግዚአብሔር ቃል አሁን እንዳነበብነው ሕፃን ተወልዶልናል አለቅነትን በስልጣኑ በጫንቃው ላይ ይሆናል ተብሎ የተነገረለት አራት የመሲሶች ያሉት የክርስቶስ ኢየሱስን ትንቢት ይነግረናል። ይህም እንደዚህ ነው። ኃያል አምላክ ነው፣ የዘላለም አባት ነው ይላል። ሁለተኛው ሶስተኛው የሰላም አለቃ እንዲሁም ደግሞ ስሙ ድንቅና መካር እንደሆነ ይነግረናል። ዛሬ ግን የምናተኩረው አንደኛው ክፍል ላይ እሱ የሰላም አለቃ የሚለው ላይ ከዚህ ክፍል በላይ ከፍ ብሎ እንደምናየው በምድያም ጊዜ እንደነበረው ይላል። ከላይ ሲናገር በምድያም ጊዜ እንደሆነ የሸክሙን ቀንበር ከላያቸው ላይ ሰብራ ያስጨናቂውንም ዘንግ ሰብራል ብሎ ይናገራል። እግዚአብሔር ብዙ ጊዜ ህዝቡን ከሚያስጨንቅና ከሚያስፈራ ከሚያሳዝንና ካሰቃቂ ነገር ለማውጣት መልካም ሐሳብ ነው። ህዝቡ ብቻ አይደለም እግዚአብሔር የሰው ልጅ ሁሉ በአምሳሉ የፈጠረው ሰው ልጅ ሁሉ የሰላም ሐሳብ አለው። ከፍጥረት መጀመሪያ ጀምሮ እግዚአብሔር አዳምና ሔዋንን ሲፈጥር በገነትም ሲያኖራቸው ከሱ ጋር ሰላም እንዲያደርጉ አንድ ላይ ተያይዘው እንዲሄዱ አብረውት እንዲጓዙ ሰላም አድርገው እንዲኖሩ ነበር ዓላማ። ሰላም የሚለው ቃል ምናልባት እኛ ስናስብ ከጦርነት ማረፍ ብቻ እንደሆነ እናስብ እንችላለን። ሰላም ግን ብዙ ነገር አለ። ሰላም ወይም በዕብራይስጥኛ ሻሎም የሚለው ቃል አንድ ብዙ ነገር መከናወን መሳካትን በጤንነት ቢሆን በአእምሮ ቢሆን በስራ ቢሆን በማንኛውም ነገር ከእግዚአብሔር ጋር ባለው ግንኙነት ቢሆን በሁሉ ነገር የሚያካትት ጉዳይ ነው። ስለዚህ እግዚአብሔር ይህንን ሰላም ይህንን ነገር ከሰዎች ጋር ተያይዞ እንዲሄድ ዓላማውና ሐሳቡ ለዚህ ነው በትንቢተ ኤርምያስ መጽሐፍ ላይ ሲናገር ምን ይላል? ለእናንተ ማስባት ሐሳብ የሰላም ሐሳብ ናት እንጂ የክፉ ሐሳብ አይደለችም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነገር የሚያስብልን የሚወደን ለኛ መልካም ዓላማ ያለው ጌታ ነው እና እዚህ ቃል ላይ ሲመጣ ምን ይለናል? ይህ የሰላም አለቃ ይወለድላችኋል። ከሚያስጨንቃችሁ ከሚያሳዝናችሁ ከሚያስከፋችሁ ነገር በዘመናችሁ ላይ ክፉ ነገር ከሚያስባችሁ ነገር ሁሉ ሊያድናችሁ ይህ የሰላም አለቃ ይወለዳል ብሎ ለእስራኤል ልጆች ሲነግራቸው በትንቢተ ኢሳይያስ ላይ ተመለከተ። ስለዚህ እግዚአብሔር ዓላማው ይሄን ነበር። ምድያሞች መጥተው በዛን ዘመን የእስራኤል ልጆች በጣም ሲያስጨንቋቸው በብዙ መከራና ብዙ ጭንቀት ውስጥ ሲያስገቧቸው ልጆቻቸው እነሱ ሲገሉ ዘራቸውን ሲያጠፉ ከብቶቻቸውን ሲያጠፉ የሚኖሩበትን ቦታ ሁሉ እንዳይኖሩ ሰላም ሲነሷቸው እናያለን። በዛ ምክንያት ጌዲዮን የሚባለው እግዚአብሔር ሰው መጽሐፍ መሳፍንት ላይ ሄዳችሁ ማየት ትችላላችሁ። ተጨንቆ ተደብቆ ከሰው ሁሉ ተደብቆ ወይት መጥበቂያ ውስጥ ተቀምጦ ሳለ የእግዚአብሔር መልአክ ወደ ሰፈሩ መጣ ይላል። እግዚአብሔርም ላከ፣ ቀና፣ ያስጨነቃቸውን ገዢዎቻቸውን አየ፣ ተመለከተ። ህዝቡ ወደሱ ልቡን ሲመልስ እግዚአብሔር ሰላም ሊሰጣቸው መጣ። ያኔም ምን አለ? ጌዲዮን እግዚአብሔር ሲገለጥለት ለመጀመሪያ ጊዜ እንደገና የእግዚአብሔርን ስም እግዚአብሔር ሰላማችን ነው አለ። ከዛም አልፈን ስንመጣ ይሄን ነው የምነግራችሁ በመጽሐፍት ውስጥ እግዚአብሔር አምላክ ለሰው ልጅ ያለው መልካም ሐሳብ ለመንገር ዛሬ ለእናንተ መልካም ሐሳብ አለው ወገኖች። እንዲሁም በነቢያቱ ሁሉ መጥቶ ሰላም ፍጻሜ የሌለው የሰላም አለቃ አዲሱ ሕፃን ተወልዷል ይላል። ይህን የበዓል ሰሞን ስናስብ ብዙ ውከትና ብዙ ረብሻ ባለበት በዚህ በምድራችን ላይ በዚህ በዓለማችን ላይ ጭንቀት ባለበት ዛሬ የህብረተሰባዊ ችግር ባለበት የፖለቲካ ችግር ባለበት የኢኮኖሚ ችግር ባለበት የሰላም ችግር የጦርነት የሁከት ችግር ብዙ ባለበት በቤት ውስጥ በውጪ ምንም አይነት ረፍት በሌለበት እየጨመረ በሚሄድበት ዘመን ውስጥ ክርስቶስ ኢየሱስ ለእናንተ ሰላም ነው። ይህንን ትንቢት ነብዩ ከተናገረው ወዲያ አጠር ለማድረግ ነገራችንን ለመጠቅለል ያክል በአዲስ ኪዳን ስንመጣ በሉቃስ ወንጌል ምዕራፍ 2 ላይ እግዚአብሔር አያችሁ በብዙ ነገር ይናገራል ወገኖች። እግዚአብሔር በአባቶች ተናገረ፣ በነቢያቶች ተናገረ፣ በብዙ ሰዎች ተናገረ። በዕብራውያን መጽሐፍ ላይ ምን ይላል? እግዚአብሔር በአንድም በሌላም ነገር በብዙ ነገር ሰዎችን ሊናገራቸው ሞከረ። ሰዎች ግን ሊሰሙት አልወደዱም።